ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ጤና ሚዲያ ተከታታዮች እንደምሰነበታችሁ እንኳን ወደ ቻናሉ በሰላም መጣችሁ። በዛሬው ቪዲዮ እንግዲህ የመጣሁት አዲስ ነገር በተለይ በእንቅልፍ መዛባት ችግር ለተቸገራችሁ ሰዎች ማለት ነው። በተለይ ማታ ማታ ላይ ቅዠት ነገር ወይም ደግሞ በጣም የሚያስጠላ አይነት ሌሊት ላይ የሚያስፈራ አይነት ህልም ለምታዩ ሰዎች በቀላሉ እሱንም እንዴት ማስወገድ እንደምትችሉ በተኛችሁ ደግሞ በ10 በ15 ደቂቃ ውስጥ በቀላሉ እንቅልፍ በቀላሉ እንዴት መተኛት ይቻላል የሚለውን ነገር በተለይ እንደምታውቁት ብዙዎቻችሁ የእንቅልፍ እጥረት ለተለያዩ የጤና ችግሮች ለስነ ልቦና ለአካላዊ ሊሆን ይችላል ችግሮች ለስራ ውጤታችን ላይ ለራሱ ወሳኝነት አለው። እንደዚህ ተጽዕኖ ስላሉ እንደዚህ ትኩረት መስጠት ይኖርብናል። በተለይ በዛሬው ቪዲዮ ጤናማ በቂ ሰላማዊ የሆነ እንቅልፍ እንዴት በቀላሉ መተኛት ይቻላል። በተለይ ማስወገድ ያለብን መጥፎ የአመጋገብ ሊሆን ይችላል የኑሮ ዘይቤ ሁኔታዎች አሉ እነሱን ምንድናቸው የሚለውን እነግራችኋለሁ። እንዲሁም ደግሞ መውሰድ ያሉብን ምን አይነት አመጋገብ ነው በቤታችን ውስጥ የሚዘጋጅ ውህድ አዘጋጅተን እንዴት መጠቀም እንችላለን። በተለይ ወደ መጨረሻ ላይ ምን አይነት ውህድ ወይም ደግሞ ሻይ አዘጋጅተን በቀላሉ ጤናማ ሰላማዊ እንቅልፍ መተኛት እንችላለን የሚለውን እነግራችኋለሁ። በተለይ የእንቅልፍ ክኒን ብዙዎቻችሁ ያው በአሁኑ ሰዓት የተለመደ ነው። በተለይ የእንቅልፍ ክኒን እንወስዳለን ያ ደግሞ የጎንዮቹ ከባድ ነው። የእንቅልፍ ክኒንን ዛሬ የምነግራችሁ መፍትሄ ከተከተላችሁ የእንቅልፍ ክኒን መውሰድ አይጠበቅባችሁም። እንዲሁም ደግሞ ሌሊት ላይ ቅዠት የሚያስቸግራችሁ ሰዎች ካላችሁ ማስወገድ ትችላላችሁ። ስለዚህ ወሳኝ መረጃ ነው። መረጃው ለብዙ ሰዎች እንዲደርስ ሼር ላይክ ማድረጋችሁን አትርሱ ማለት ነው። ቀጥታ ወደ ጉዳያችን እንገባለን። በመጀመሪያ የምናየው ምንድነው በተለይ እንቅልፋችን እንዲዛባ የሚያደርጉ ሁኔታዎች በዋናነት ኦልሞስት 70-80% የሚሆነው የሆርሞን መዛባት ነው። የሆርሞን መዛባት ነው። እነዚህ ሆርሞኖች እንግዲህ የመጀመሪያዎቹ ምንድናቸው? በተለይ አድሬናሊን ወይም ደግሞ የኮርቲሶል ሆርሞን ሲጨምር ነው። ይሄ እንግዲህ ሰውነታችን ንቁ እንዲሆን አለርት እንዲሆን ሰውነታችን በቃ ፋይት እና ፍላይት ሞድ ላይ እንዲሆን የሚያደርጉ ሆርሞኖች ናቸው። እነዚህን ሆርሞን የሚጨምሩ ሁኔታዎች አሉ። የመጀመሪያው ምንድነው? ካፊን የካፊን መጠጥ የአልኮል መጠጥ ወይም ኒኮቲን ያላቸው መጠጦችን ማታ በልንተኛ አካባቢ ላይ ቀደም ብለን ከወሰድን ምንድነው ሰውነታችን የአድሬናሊን ሆርሞን ስለሚረጭ ደማችን ውስጥ እንቅልፍ መተኛት አንችልም ማለት ነው። ንቁ ወይም አለርት ነው የምንሆነው። ፕላስ ደግሞ የካፊን መጠጦችና የአልኮል መጠጥ ዳይሬቲክስ ናቸው። ሽንት እንዲለን ስለሚያደርጉ ሌሊት ላይ በቀላሉ ዲፕ ስሊፕ እንዳንተኛ ሽንት ይላሉ ማለት ነው። በቀላሉ በተደጋጋሚ እንድነሳ ያደርጋሉ። ሌላኛው ብሉ ላይት ኤክስፖዠር ወይም ደግሞ ስክሪን ታይም ነው። ስክሪን እንግዲህ አይናችን ለብሉ ላይት ኤክስፖዠር ልንተኛ አካባቢ ከተጋለጠ ምንድነው ሰውነታችን የሚያስበው ቀን ነው ብሎ ነው የሚያስበው። ይሄ ሜላቶኒን ሆርሞን አይመነጭም እና ስክሪን ታይም በተለይ ከአንድ ሰዓት በፊት ቀድመን ማናቆም ከሆነ ስልክ የምናይ ከሆነ ማታ ላይ በቀላሉ እንቅልፋችን ዲፕ የማይሆንም ቶሎ አይመጣም ማለት ነው። ሌላኛው ልንተኛ ስንል ስትረስ ማብዛት ኦቨርቲንክ ማድረግ ያም ልክ እንደዛው የአድሬናሊን ሆርሞናችን እንዲጨምር ያደርጋል። ብዙ ጊዜ ቀን የሰራነውን ማታ ላይ እንቅልፍ ስንተኛ ትዝ የሚለን ስላለን ማለት ነው። ያንን ለመቅረፍ የዛሬው መፍትሄ ወሳኝ ነው። ሌላኛው ማታ ላይ የሚወሰዱ መድኃኒቶች ናቸው። መድኃኒቶች እንግዲህ ተገደል ሊሆን ይችላል ዝም ብለን የምንወስዳቸው የማስታገሻ የስቴሮይድ መድኃኒቶች የድብርት ሊሆን ይችላል የግፊት መድኃኒቶች የአድሬናሊን ሆርሞናችን እንዲጨምር የሚያደርጉ ማንኛውም መድኃኒቶች ማታ ላይ እንቅልፍ እንዳንተኛ ሊያደርጉ ይችላሉ። ቀድመን መውሰድ ወይ ደግሞ ቀን ላይ መውሰድ ይመከራል። እነዚህ በዋናነት እንግዲህ የአድሬናሊን ሆርሞን እንዲጨምርና እንቅልፋችን በሙሉ እንዲጠፋ የሚያደርጉ ናቸው። በሁለተኛ ደረጃ ደግሞ የሜላቶኒን ወይም ደግሞ የሴሮቶኒን ሆርሞን እንዲቀንስ የሚያደርጉ ወይም ደግሞ እጥረት እንዲኖር የሚያደርጉ ሁኔታዎች ሊሆኑ ይችላሉ ማለት ነው። የመጀመሪያው በተለይ የቪታሚን እና የሚነራል እጥረት ካለ ማለት ነው። የቪታሚን ዲ ሊሆን ይችላል የማግኒዥየም የቪታሚን ቢ ኮምፕሌክስ የፖታሺየም የትሪፕቶፋን የምንለው አሚኖ አሲድ እነዚህ እጥረቶች ካሉ አንድ ሰው በቀላሉ እንቅልፍ መተኛት ያቅተዋል። ፕላስ ቅዠት ነገር ሌሊት ላይ የሚያስፈራ አይነት ህልም ነገር ማየት ይጀምራል ማለት ነው። ስለዚህ እነዚህን ከምን አይነት ምግቦች ማግኘት ይቻላል ወይም ደግሞ ምን አይነት ሰፕሊመንት መውሰድ አለብን የሚለውን እነግራችኋለሁ። ሌላኛው የተዛባ የሆነ የእንቅልፍ ፕሮግራም ካለን ነው። የሜላቶኒን ወይም የሴሮቶኒን ሆርሞን እጥረት የሚከሰተው ስሊፕ የምናደርግበት ቦታ የምንተኛበት ቦታ ተመሳሳይ ቦታ መሆን አለበት። የምንተኛበት ቦታ በተለይ ኩል የሆነ ቴምፕሬቸር መኖር አለበት። ጤናማ የሆነ ቴምፕሬቸር ሊኖረው ይገባል። ብርሃን መኖር የለበትም። ጫጫታ መኖር የለበትም። ተመሳሳይ ሰዓት መሆን አለበት የምንተኛበት። ለምሳሌ ምሽት 2 ሰዓት ላይ የምንተኛ ከሆነ በተመሳሳይ ሰዓት እንዲሁም ደግሞ በቀንም 7 ሰዓት 8 ሰዓት የምንተኛ ከሆነ ያንኑ ያህል መጠን መሆን አለበት። ያ ደግሞ ባዮሎጂካል ክሎካችንን ጤናማ እንዲሆን ያደርገዋል። ይሄ አንዱ መንስኤ ሊሆን ይችላል። ሌላው የምንመገበው ምግብ አይነት ራሱ ይወስነዋል። የምንመገበው አይነት በተለይ ጣፋጭና ስኳር የበዛባቸው ምግቦችን ማታ ላይ የምንመገብ ከሆነ
የሜላቶኒን ሆርሞናችን አይመነጭም። ሰውነታችን አለርት ይሆናል፣ ንቁ ነው የምንሆነው፣ የአድሬናሊን ሆርሞን ይጨምራል ማለት ነው። ስለዚህ ምን አይነት መመገብ አለብን የሚለውን ወደ ኋላ ላይ እነግራችኋለሁ። ሌላኛው በቂ የፀሐይ ብርሃን አለማግኘት ነው። የፀሐይ ብርሃን በጣም ወሳኝ ነው። በተለይ የሴሮቶኒን ሆርሞን እንዲመነጭ ያደርጋል፣ ቶሎ እንቅልፍ እንድንተኛ ያደርጋል። በተለይ ህፃናት በቂ የሆነ የፀሐይ ብርሃን ማግኘት አለብን፣ አዋቂዎችም ቢሆን ማለት ነው። የቪታሚን ዲ እጥረት ከባድ ነው። ሌላኛው አካላዊ እንቅስቃሴ አለመስራት ነው። አካላዊ እንቅስቃሴ ማናደርግ ከሆነ ብዙ ተቀምጠን የምንውል ከሆነ አካላዊ እንቅስቃሴ የማይሰሩ ሰዎች በብዛት የእንቅልፍ እጥረት የተዛባ ይሆናል ማለት ነው። ስለዚህ እነዚህ በዋናነት የሚጠቀሱ ናቸው። ሌላኛው እድሜ ነው። እድሜያችን እየጨመረ ሲሄድ የሴሮቶኒን የሜላቶኒን ሆርሞን እየቀነሱ ይሄዳሉ። ያ ደግሞ የግዴታ ሰፕሊመንትና የዛሬው ውህድ መውሰድ ይጠበቅብናል ማለት ነው። ስለዚህ እነዚህ ዋና ዋናዎቹ ናቸው። አሁን እንግዲህ ወደ ውህዱ አዘገጃጀትና አመጋገብ ሁኔታ ከመግባታችን በፊት ለጥንቃቄ ያክል እንግዲህ አንድ ሰው እንቅልፍ በአግባቡ ማይተኛ ከሆነ በተለይ በቀን ከ7 እስከ 10 ሰዓት ማይተኛ ከሆነ በጣም ከባድ የሆነ የጤና ችግሮችን ሊያመጣ ይችላል። አንደኛ ነገር በተለይ በሽታ የመከላከል አቅማችን ሊቀንስ ይችላል። በተለይ እነዚህ ሳይቶኪንስ የምንላቸው አንቲ ኢንፍላማቶሪ ኬሚካሎች ይቀንሳሉ። ያ ደግሞ ከጉፋን ጀምሮ እስከ ከባድ በሽታዎች በቀላሉ ሪከቨር ማድረግ አንችልም። ያው ታውቁታላችሁ፣ እንቅልፍ ካልተኛን በጣም ብዙ አይነት ድብርት፣ ጭንቀትም ልንገባ እንችላለን። ስራችን ላይ ማተኮር አንችልም። የስነ ልቦና ጫና ይደርስብናል። ኮንሰንትሬት ማድረግ አንችልም። የኢሞሽናል ኢንተሊጀንሳችን ይቀንሳል። ስለዚህ ከባድ የሆነ የስነ ልቦና ጫና ያመጣብናል። እንዲሁም ደግሞ የክብደት መጨመር፣ የሰውነት ማርጀት ራሱ በቀላሉ ሰውነታችን ያረጃል፣ ቆዳችን ያረጃል። ምክንያቱም ይሄ ሂውማን ግሮዝ ሆርሞን ይቀንሳል። ስለዚህ ለቦርጭ ልንዳረግ እንችላለን። የአእምሮ ማርጀት፣ የሴሎቻችን ያረጃሉ። እነዚህ የአልዛይመር እና የዲሜንሻ የመርሳት ችግር ሊመጣብን ይችላል፣ ያለ እድሜያችን ማለት ነው። ሌላኛው ደግሞ ከደም ዝውውር ጋር የተገናኙ የደም ግፊት፣ የስኳር ህመም ሊያመጣብን ይችላል። የእንቅልፍ እጥረት ማለት ነው። ይሄን ሁላ ችግር ስለሚያመጣ በቀላሉ እንዳታዩት ማለት ነው። በቀላሉ እንዳታዩት። አሁን ወደ መፍትሄው ስንመጣ ምንድነው? በተለይ የመጀመሪያው መፍትሄ የአድሬናሊን ወይም ደግሞ የኮርቲሶል ሆርሞን የሚጨምሩ ሁኔታዎችን ቅድም የነገርኳችሁን ነገሮች በቻላችሁት አቅም መቀነስ አለባችሁ። በሁለተኛ ደረጃ የሜላቶኒን እና የሴሮቶኒን ሆርሞን የሚጨምሩ ምግብና መጠጦች፣ ሰፕሊመንቶች እንዲሁም ደግሞ እንዲመረቱ የሚያደርጉ ሁኔታዎችን ማበረታታት አለባችሁ፣ ቅድም የነገርኳችሁ ማለት ነው። ውህዱ እንግዲህ በመጀመሪያ የምናየው ውህዱን ለማዘጋጀት በማግኒዥየም የበለጸጉ ምግቦች ያስፈልጉናል። በማግኒዥየም ለሰውነታችን ጡንቻዎች፣ ነርቮቻችን ካልም እንዲሆን፣ እንዲረጋጋ፣ ሪላክስ እንዲሆን የሚያደርጉ ለምሳሌ ለውዝ ሊሆን ይችላል፣ ጎመን፣ የዱባ ፍሬ ሊሆን ይችላል፣ አቮካዶ፣ ሙዝ፣ አጃ፣ እነዚህ በማግኒዥየም የበለጸጉ ናቸው። ማታ ማታ ላይ እነዚህን ነው ማለት ነው በብዛት መውሰድ ያለብን። እንግዲህ ማግኒዥየም ምግቦችን በአግባቡ ማንወስድ ከሆነ በተለይ እድሜያችን ከፍ ያለ ከሆነ ሴቶች ከሆነ በተለይ እርጉዝ የሆኑ ሴቶች ወይም ደግሞ የሚያጠቡ ሴቶች ሊሆኑ ይችላሉ። እድሜያችሁ ከፍ ያለ የማግኒዥየም ግላይሲኔት ሰፕሊመንት መውሰድ ትችላላችሁ ማለት ነው፣ እንደ ተጨማሪ ማለት ነው። ማግኒዥየም ከምግብ ብዙ ጊዜ ላናገኝ ስለምንችል ማለት ነው። ሁለተኛው ምንድነው? በትሪፕቶፋን የሚባል አሚኖ አሲድ ወይም ደግሞ በፕሮቲን የበለጸጉ ምግቦችን በብዛት መውሰድ ያስፈልጋል። በተለይ የወተት ውጤቶችን፣ የስጋ ውጤቶችን ሊሆን ይችላል፣ የለውዝ ሊሆን ይችላል። እነዚህን ማታ ማታ ላይ ስጋ ውጤቶችን ብንወስድ አሪፍ ነው ማለት ነው። በተለይ ለእንቅልፋችን ሴሮቶኒን ሆርሞን እንዲመረት ስለሚያደርግ ማለት ነው። ሌላኛው ኮምፕሌክስ ካርቦሃይድሬት መውሰድ ያስፈልጋል። ኮምፕሌክስ ካርቦች በውስጣቸው ቪታሚን ቢ ስላለ ማለት ነው። ቪታሚን ቢ1፣ ቢ3፣ ቢ6፣ ቢ9፣ ቢ12 እጥረት ካለ ሌሊት ላይ ቅብዥር ነገር፣ ቅዠት ነገር አለ አይደለ? እንደዚህ አይነት ነገር የሚያስፈራ ህልሞች እናያለን። ያ ደግሞ የቪታሚን ቢ እጥረት ምልክት ነው ማለት ነው። ስለዚህ ቪታሚን ቢ ኮምፕሌክስ ሰፕሊመንቶችንም መውሰድ ትችላላችሁ። በተለይ ይሄ ምልክቱ ካለባችሁ ማለት ነው። ሌሊት ላይ እንቅልፍ ከተቸገራችሁ እነዚህ ያስፈልጋሉ። ሌላኛው ምንድነው? ውህዱን ነው። ውህዱ እንዴት ነው የምናዘጋጀው? ከነዚህ ከነገርኳችሁ ምግቦች ነው የምናዘጋጀው። የመጀመሪያው የሚያስፈልገን ግብአት ሙዝ ነው። አንድ ሙዝ ታዘጋጃላችሁ። እንደነገርኳችሁ በውስጡ ማግኒዥየም አለው ሙዝ። እሱ ደግሞ ለሜላቶኒን እንዲመረት ያደርጋል። አቮካዶ ነው ሌላው። አቮካዶ በጣም ወሳኝ የሆነ ሱፐር ፉድ ነው፣ ታውቃላችሁ። በሶስተኛ ደረጃ አንድ ብርጭቆ ወተት ወይም እርጎ ታዘጋጃላችሁ። ይሄኛው ትሪፕቶፋን ስላለው ማለት ነው፣ ፕሮቲን ስላለው። አራተኛው 2 ሾርባ ማንኪያ የዱባ ፍሬ ማለት ነው። የዱባ ፍሬ በውስጡ ማግኒዥየምም ብዙ ንጥረ ምግቦች ስላሉት እና 1 ሻይ ማንኪያ ማር ታዘጋጁና ይሄንን ውህድ ወይም ጁስ በብሌንደር ፈጭታችሁ በቀላሉ ውህዱን አዘጋጅታችሁ እንቅልፍ ከመተኛታችሁ ከ1 ሰዓት በፊት ቀድማችሁ መውሰድ አለባችሁ ማለት ነው። ስለዚህ ወሳኝ ነው። በተለይ እድሜያችሁ ከፍ ያሉ ሰዎች፣ ሴቶች፣ በእንቅልፍ ተቸገራችሁ እንቅልፍ ክኒን የምትወስዱ ሰዎች ይሄንን ብትወስዱ ማንኝ ለውጥ ታመጣላችሁ ማለት ነው። የመጨረሻው የካሞሜላ ሻይ ነው። የካሞሜላ ሻይ በተለይ ይሄኛው በተለይ የእንቅርት ሆርሞን መዛባት ችግር ላለባችሁ፣ የደም ግፊት ላለባችሁ፣ እድሜያችሁ ከፍ ላለ
በጣም ወሳኝ የሆነ ሻይ ነውና የካሞሚላ ሻይ መጠቀም ትችላላችሁ ማለት ነው። ቤታችሁ አዘጋጅታችሁ የካሞሚላ ዱቄት 1 እስከ 2 ሻይ ማንኪያ ታዘጋጃላችሁ። ሁለተኛ የተፈጨ ዝንጅብል ከ1 እስከ 2 ሻይ ማንኪያ፣ ሌላኛው የቀረፋ ዱቄት 1 እስከ 2 ሻይ ማንኪያ አዘጋጅታችሁ ማፍላት ነው ማለት ነው። ማፍላት በአንድ ብርጭቆ ውሃ ውስጥ አድርጋችሁ ማፍላት ነው። ከ5 ደቂቃ በኋላ ወጣችሁ ማር መጨመር ትችላላችሁ። ማር እንግዲህ ለማጣፈጫም ይሆናል፣ ፕላስ ሜላቶኒን የምንለው ሆርሞን እንዲመነጭ ያደርጋል ማለት ነው። ስለዚህ ይህን ሻይ በተለይ በጣም ውጤታማ ነው። ከመተኛታችሁ ከ30 ደቂቃ በፊት ብትጠጡት ለውጥ ታመጣላችሁ። እንቅልፍ ክኒንም አያስፈልግም። በቃ የጎንዮሽ ያለው ነገር ማለት ነው መውሰድ ትችላላችሁ። መረጃው ለብዙዎች እንዲደርስ ሼር አድርጉላቸው። ዛሬውን ጨርሻለሁ።